በእኔ ላይ አንዲት ሰላት ያወረደ አላህ በሱ ላይ 10 ሰላዋቶችን ያወርዳል ብለዋል ነቢያችን አለይሂ ሰላቱ ወሰላም። ሰላዋት ማለት የአላህ እዝነትና ረህመት ማለት ነው። አባባሉም በነቢዩ አለይሂ ሰላቱ ወሰላም ሐዲሶች ላይ ተጠቅሷል። ዛሬ በነቢዩ አለይሂ ሰላቱ ወሰላም ላይ ሰላዋት ማውረድ በአንዳንድ ቦታዎች ላይ የሐራም ያህል የተከለከለ መስሏል። በአንዳንዶችም ዘንድ የቢድዓ ያህል ተጠልቷል። በሌሎች ደግሞ ከናካቴው ተረስቷል። ከዓመት ዓመት ምናልባትም በሰላት ውስጥ ካልሆነ በቀር በነቢዩ አለይሂ ሰላቱ ወሰላም ላይ ሰላዋት የማናወርድ ብዙዎች ነን። የሚገርመው ደግሞ እሳቸው ላይ ሰላዋት ለሚያበዙ ሰዎች አላስፈላጊ የሆነ ስም ስንሰጥ እንታያለን። አጂብ! የሰላዋት ምንዳው ብዙ ነው። ትሩፋቱም ተዘርዝሮ የሚያልቅ አይደለም። የአላህን ረሕመት ያስገኛል፣ ጭንቀትንና ሐዘንን ያስኬዳል። በትንሣኤ ቀንም ከነቢዩ አለይሂ ሰላቱ ወሰላም ሸፋዓ ወይም ምልጃ ለመቋደስ ያበቃል። ኢስላምን ያህል ትልቅ ጸጋ፣ ጀነትን ያህል መልካም አገር ላመላከቱን ታላቅ ነቢይ ሰላት ቢያንስ እንጂ የሚበዛ አይደለም።